በኦሮሚያ ክልል ምዕራብ ወለጋ ዞን ሸማቂዎች አንዳንድ ወረዳዎችና ከተሞችን ሰሞኑን እንደያዙ በአካባቢው ያሉ ምንጮች ለቪኦኤ ገልጸዋል። ባለሥልጣናቱ ሸኔ የሚሉትና በሽብርተኝነት የፈረጁት የኦሮሞ ነጻነት ጦር ቃል አቀባይ ታጣቂዎቻቸው አካባቢዎቹን መያዛቸውን ቢናገሩን ሁኔታውን ለማጣራት ከአካባቢው የመንግሥት ባለሥልጣናት እስከ ፌዴራል መንግሥት ላለፉት ተከታታይ ቀናት ያደረግነው ጥረት አልተሳካም። ይህ በእንዲህ እንዳለ ቤንሻንጉል ጉሙዝ ክልል በአምባሲ ወረዳ ውስጥ በመንግሥት ኃይሎችና በሸማቂዎች መካከል ውጊያ እየተካሄደ መሆኑ የተነገረ ሲሆን ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት የሚቆይ የሰዓት እላፊ ገደብም መጣሉን የወረዳው አስተዳዳሪ አቶ ጃፈር መርቅኒ ለአሜሪካ ድምፅ ገልጸዋል። ናኮር መልካ ዝርዝሩን ይዘዋል። በኦሮሚያ ክልል ምዕራብ ወለጋ ዞን መነሲብ ወረዳ ውስጥ ነዋሪ መሆኗን በስልክ የተናገረች ስሟ እንዳይነገር የጠየቀች ወጣት የኦሮሞ ነጻነት ሰራዊት ስትል የገለጸቻቸው ሸማቂዎች ከመንግስት ኃይሎች ጋር ከተዋጉ በኋላ መንዲ ከተማ እንደያዙ ተናግራለች። በከተማ ውስጥ ያልተቋረጠ ተኩስ ለተከታታይ 2 ቀናት ይሰማ ነበር። ሸማቂው በትናንትናው ዕለት ከተማውን መቆጣጠር ችሏል። በከተማው ውስጥ ህብረተሰቡ በተወሰነ መልኩም ቢሆን ይንቀሳቀሳል። ነገር ግን የድሮን ጥቃት ሊፈጸም ይችላል የሚል ስጋት አለው። ድምፁ አየር ላይ እንዳይውል የጠየቀ ሌላ የመንዲ ከተማ ነዋሪ የታጣቂዎቹ ቁጥር ከፍተኛ እንደነበርና ከተማይቱ ውስጥ የነበረው የመንግስት ኃይል መሸሹን ገልጸዋል። በሸማቂዎቹ የተገደሉም የተያዙም ወታደሮችና የወረዳው አመራርና አባላት እንዳሉም ተናግረዋል። ጥቃቱን የፈጸሙት ታጣቂዎች ፖሊስ ጣቢያን ጨምሮ በርካታ የመንግስት መስሪያ ቤቶችን እንዲሁም ከአንድ የግል ባንክ ውጪ ሌሎቹንና የኢትዮ ቴሌኮም ቢሮዎችን መዝረፋቸውን ገልጸዋል። በዚህ ዙሪያ ከኢትዮ ቴሌኮምም ሆነ ባንኮቹ የተሰጠ መግለጫ ለአሁኑ ባይኖርም ሰሞኑን የባንክ አገልግሎትን ጨምሮ ሌሎችም የመንግስትና ማህበራዊ እንቅስቃሴዎች መቆማቸውን የአካባቢው ነዋሪዎች ተናግረዋል። ሸማቂዎቹ ቂልጡ ካራና ለታሲቦ ወረዳዎችንም መቆጣጠራቸውን ከነዋሪዎች ሰምተናል የሚሉት የመንዲ ነዋሪዎች ቢጠቁሙም ከስፍራዎቹ በቀጥታ ለማጣራት ያደረግነው ጥረት አልተሳካም። የትራንስፖርት አገልግሎት ከነቀምቴ ወደ ሌሎች የምዕራብ ኦሮሚያና የቤኒሻንጉል ጉሙዝ ክልል አካባቢዎች ከዚህ ሳምንት ሰኞ ጀምሮ በመቋረጡ መቸገራቸውን የተናገሩ ሲሆን የቤኒሻንጉል ጉሙዝ በአምባሲ ወረዳ ውስጥ ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት የሚቆይ የእንቅስቃሴ ገደብ መጣሉን የወረዳው አስተዳዳሪ አቶ ጃፈር መርቀኒ ለአሜሪካ ድምፅ ገልጸዋል። የሰዓት እላፊ ገደቡ የተጣለው ክልሉ ውስጥ በመንግስት ኃይሎችና በሸማቂዎች መካከል እየተካሄደ ነው የሚባለውን ውጊያ ተከትሎ እንደሆነ ቢሰማም የወረዳው አስተዳዳሪ ግን የምዕራብ ወለጋው ግጭት ወደ አካባቢያቸው እንዳይዛመት በማሰብ የተደረገ መሆኑን ተናግረዋል። በመነሲቡ ወረዳ ውስጥ በመንግስትና ሸኔ መካከል ግጭት ተፈጥሮ ነበር። ከዛ ጋር ተያይዞ እኛ ደግሞ ከነሱ ጋር ጎረቤት ስለሆንን ምናልባት ከዛ አምልጦ የሚመጣ ካለ ለሰላም ጥሩ ስላልሆነ በፍተሻ ላይ የሚሰሩ ጥብቅ ፍተሻ እንዲያደርጉ ብለን ነው የሰዓት እላፊ ገደቡን ያስቀመጥ ነው። ገደቡም የሚቆየው ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ሲሆን በዚህ ሰዓት በሽተኛ አምቡላንስና የጸጥታ ኃይሎች ተሽከርካሪ መንቀሳቀስ ይችላል። ከዚያ ውጭ ሰዎችና ሌሎች ተሽከርካሪዎች መንቀሳቀስ አይችሉም። የኦሮሞ ነጻነት ጦር መሆናቸውን የሚናገሩት ባለስልጣናቱ ሸኔ የሚሏቸው አማጽያን ቃል አቀባይ አቶ ኦዳ ተርቢ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል ባልደረባ ጋር ባደረጉት የስልክ ቃለ ምልልስ ታጣቂዎቻቸው 3ቱን ወረዳዎች መያዛቸውን፣ የመንግስት መዋቅር ማፍረሳቸውን፣ የፖለቲካ እስረኞች ያሏቸውን ማስለቀቃቸውን ተናግረዋል። ኑቲ ኦፕሬሽን ገጌስኔኒ ሁምነ ስርንቻ ከናኖተ መነሲቡ ጭልቱ ከራ ለተሲቡ ከሰተ አርገመኒ አክጅረኒን ዲግኔራ እኛ በወሰድነው እርምጃ በመነሲቡ ቅልጡካራና ለተሲቡ ውስጥ ያሉ የመንግስት መዋቅሮችን አፍርሰናል። የመንግስት ኃይሎችንም አባረናል። አብዛኛዎቹ ተያዙ፣ አብዛኛዎቹ ተገደሉ። ነገር ግን በአካባቢው የዘጋነው መንገድ የለም። አካባቢውን ደግሞ ተቆጣጥረናል። በመንዲ ከተማ ውስጥ ታስረው የነበሩ ከ100 በላይ የፖለቲካ እስረኞችንም አስለቅቀናል። ከዚያም በኋላ የአብይ ኃይል በምድር ሲከብደው በአየር ላይ የድሮን ጥቃት በመንዲ ፈጽሞ አካባቢውን ለመቆጣጠር ጥረት አድርጓል፣ ግን አልተሳካለትም። አሁንም ቁጥጥራችን ስር ነው። ሰላማዊ ሰዎች እንዳይጎዱ ጥንቃቄ እንደሚያደርጉ ኦዳ ተርቢ አመልክተዋል። የሮማ አቁማ ሀሮሊሙ በከውት አደደ ቶኔ ጅሩ በከመቀ ቶኔ ከነስ ከስመት ፉፉ ቶኔ መቀቡ በአሁኑ ጊዜ ሀሮሊሙና ሌሎችንም አካባቢዎች እንደተቆጣጠርናቸው ሁሉ አሁን የያዝናቸውንም አካባቢዎች ይዘን በመቆየት አስተዳደር በመመስረት ህዝቡ ራሱን እንዲያስተዳድር ነው
ሀሳባችን እንጂ ህዝቡ እንዲቸገር አንፈልግም። ያንንም ለመከላከል የምንችለውን ሁሉ እናደርጋለን። ብዙ ጊዜ ሰው ማስተዋል ያቃተው አንድ የኦፕሬሽን እቅድ ስናወጣ ቀዳሚው የህዝብ ደህንነት ነው። ህዝቡ ሊጎዳ የሚችል ከሆነ እቅዱ እዛው ይቆማል። ወደዚህ እርምጃ ስንገባም ህዝቡን ሊጎዱ ከሚችሉ ነገሮች እንዴት መከላከል እንዳለብን በማሰብ ነው። አሁን እርምጃውን ቀጥለናል። በመነሲቦ ወረዳ መንዲ ውስጥ ሰሞኑን ከሸማቂዎች ጋር ግጭት እንዳለ የምዕራብ ወለጋ ዞን ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ደበላ ኡላና ለቪኦኤ በስልክ የገለጹ ሲሆን የመንግስት ኃይሎች በተሰጣቸው ትዕዛዝ መሰረት ሌላ ተጨማሪ ኃይል እስኪደርስላቸው ከአካባቢው ርቀው ሁኔታውን እየተከታተሉ መሆናቸውን ጠቅሰዋል። የዞኑ አስተዳዳሪ አቶ ሰለሞን እንዳሉ ስልክ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ዝግ ሲሆን የዞኑ ኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ለሊሴ ሽብሩ ደግሞ ስብሰባ ላይ መሆናቸውን እየተናገሩ በተደጋጋሚ ስልካቸውን ዘግተዋል። የኦሮሚያ ጸጥታና አስተዳደር ኃላፊ አቶ ከፍ ያለው ተፈራ እንዲሁም ምክትላቸው ጀነራል አበበ ገረሱ ስልካቸውን ሳያነሱልን የቀሩ ሲሆን የክልሉን መንግስት ኮሚኒኬሽን እንዲሁም የፖሊስ ኃላፊዎችን ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። በሌላ በኩል ባለፈው ሳምንት ውስጥ ከአሶሳ ከተማ ወደ ካማሺ ዞን በመለስተኛ የህዝብ ማመላለሻ እየተጓዙ የነበሩ የ12ኛ ክፍል ተፈታኞች እና ሌሎች በአጠቃላይ 16 ሰዎች ምዕራብ ወለጋ ውስጥ በሚንቀሳቀሱ ታጣቂዎች መታገታቸውንና እስካሁን ስለ ሁኔታቸው ማወቅ እንዳልቻሉ ከተማሪዎቹ ቤተሰቦች መካከል ተናግረዋል። ልጃቸው በአምባሲና መንዲ መካከል በሚገኘው ቤንጓ በተባለ ስፍራ ባለፈው ሳምንት ሐሙስ ከጠዋቱ 4 ሰዓት ላይ መታገቱን የገለጹት ወይዘሮ ነጻነት በላይ እንዲህ ብለዋል። አሁን ሳምንቱ እየመጣ ነው። የተያዘው ባለፈው ሳምንት ሐሙስ ሲሆን ቀኑ 17 ነበር። 4 ሰዓት ላይ ነው የተያዘው። ልክ ዳቡስ የሚባል ወንዝን እንደተሻገሩ ነው የተያዙት። ከልጄ ውጪ ሌሎችም የ12ኛ ክፍል ፈተና ወስደው ከአሶሳ የሚመለሱ ተማሪዎች ነበሩ። ቁጥራቸውን አላውቅም እንጂ የያዛቸው ደግሞ ጫካ ውስጥ ታጥቆ ያለ ኦነግ እንደሆነ የሰማሁት ከታገቱ ሰዎች መካከል ወደ አሶሳ ደውለው ከተናገሩ ሰዎች መካከል ያገቱን ሸማቂዎቹ ናቸው ብለው መናገራቸውን ነው። ወንድሙ የ12ኛ ክፍል ፈተና ጨርሶ ሲመለስ ቤንጓ ውስጥ መታገቱን የጠቀሰ ሌላ ነዋሪ ተከታዩን ብሏል። እንግዲህ ወንድሜ ኢንትራንስ ሊፈተን ነው ወደ ክልል ሄደ። እዛ ኢንትራንሱን ከፈተነው ልክ እንደጨረሰ መኪናው በእጀባ ነበር የሚወጣው ከአሶሳ ወደ ካማሺ። ከዛ ሲመጡ መስማት ትንሽ ኋላ ቀርቶ ነበር መሰለኝ። ተማሪዎች እንግዲህ ኦልሬዲ 36 ይሆናሉ በአጠቃላይ ከህዝቡ ጋር ማለት ነው ተሳፋሪዎች። እሱ አንዱ ብራዘር እና አንድ ስሟን አላውቅም፣ እሷ ከነልጇ ነው ከነባሏ ምናምን ከእነሱ ጋር ታግታለች። ይህ እንዳለ አላውቅም፣ አልደወሉም። የት ይደውላሉ? ቦታው እንግዲህ ቤንቧ የሚባል አካባቢ። የሸማቂዎቹ ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ ለዚህ ክስ ምላሽ ሰጥተዋል። ዋን ከን አመ ሱመራ ደጋ ጅራ ዱቢ ከሲ ኬስ ሴኑ ፍሌ ሰበበን ቀብኑ ይህን ነገር ከእናንተ ነው ምንሰማው። እንዲህ አይነት ጉዳይ ውስጥ ለመግባትም ምክንያት የለንም። ሰላማዊ ሰዎችን በተለይ ተማሪዎችን ከመንገድ ላይ አግተን ምን እናደርግበታለን? ይህ ከእቅዳችን ጋር ከዓላማችን ጋር ሄድም። ስርዓቱ በጦር ሜዳ ላይ በእኛ ሲሸነፍ በመደናገጥ የሐሰት ወሬ መንዛት ይጀምራል። ስርዓቱ የእኛን ትግል በመሰረተ ቢስ ወሬ የሚያፈርስ ይመስለዋል። ይህ ግን ውሸት ነው። እገታው ሊፈጸምም ላይፈጸምም ይችላል። የምናውቁ ጉዳይ የለም። በአጠቃላይ እጃችን በእገታ ውስጥ የለም። የቤኒሻንጉል ጉሙዝ ክልል የትምህርት ቢሮ ኃላፊ አቶ ቢንያም መንገሻ መረጃ እንደሌላቸውና እንደሚያጣሩ ገልጸዋል። የክልሉ ጸጥታና የሰላም ግንባታ ቢሮ ምክትል ኃላፊ አቶ ሙሳ አሚድ ስራ ላይ መሆናቸውን ጠቅሰው ምላሽ ሊሰጡ እንደማይችሉ በስልክ ተናግረዋል። የክልሉ ኮሚኒኬሽን ጽሕፈት ቤትም የጸጥታ አካል ካልሆነ በስተቀር በዚህ ዙሪያ ምላሽ ሊሰጥ እንደማይችል አስታውቀዋል። ከምዕራብ ወለጋ ዞንና ኦሮሚያ ክልል ባለስልጣናት ላለፉት 4 ቀናት ለማጣራት ያደረግነው ጥረት አልተሳካም። ነገር ግን የምዕራብ ወለጋ አስተዳደርና ጸጥታ ጽሕፈት ቤት ኃላፊ አቶ ደበላ ኡላና ሰዎች በዞኑ ውስጥ ስለመታገታቸው መረጃ እንደደረሳቸው በመጥቀስ ለማረጋገጥ ግን በአካባቢው ያለው የጸጥታ ሁኔታ አስቸጋሪ መሆኑን ከትናንት በስቲያ ረቡዕ ምላሽ ሰጥተው ነበር። ላለፉት 2 ቀናት ግን ለተጨማሪ መረጃና ማብራሪያ ፈልገናቸው ስልክ ሳያነሱ ቀርተዋል። የፌዴራሉ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ በበኩላቸው ስለተባለው እገታ እንደማያውቁ በመጥቀስ ያገቷቸውን አካላት ጠይቁ በማለት ለሰጡት ምላሽ ሸማቂዎችን ጠይቀን ማንንም አላገትንም ሲሉ መመለሳቸውን ጠቅሰን ላነሳንላቸው ጥያቄ እነሱ ካላገቱ እገታው አልተፈጸመም ማለት ነው ሲሉ አጠር ያለ ምላሽ ሰጥተዋል። በሌላ በኩል የትምህርት ሚኒስቴር የህዝብ ግንኙነትና
ኮሚኒኬሽን ኃላፊ ወይዘሮ አመለወርቅ ዝጌል ያሉበት ሁኔታ በስልክ ለማውራት ምቹ አለመሆኑን ጠቅሰው ከዚያም በኋላ ደጋግመን ስንደውልላቸው ስልካቸውን አላነሱልንም። ባለፈው 2014 ዓ.ም ሚያዝያ ወር ውስጥ የታገቱ 3 የቤኒሻንጉል ጉሙዝ ክልል ካማሺ ዞን ማረሚያ ቤት መኮንኖች እስካሁን አለመመለሳቸውን የካማሺ ዞን ኮሚኒኬሽን መምሪያ አስታውቋል። በምዕራብ ኦሮሚያ ውስጥም ላለፉት 4 ዓመታት በሸማቂዎችና መንግስት ኃይሎች መካከል ሲደረግ የነበረው ውጊያ የአካባቢውን ነዋሪዎች የሰላም እጦት ውስጥ መጣሉንና በርካታ ንጹሃን ዜጎች መገደላቸውን እንዲሁም በመቶ ሺዎች የሚቆጠሩ ሰዎችን ከቀያቸው ማፈናቀሉን ስንዘግብ መቆየታችን ይታወሳል። በሰሜን ኢትዮጵያ በመንግስትና በህወሓት መካከል ላለፉት 2 ዓመታት ሲካሄድ የነበረው ደም አፋሳሽና አውዳሚ ጦርነት ከትናንት ወዲያ በሁለቱ አካላት የሰላም ድርድር እንዲቆም ስምምነት ላይ መደረሱን ተከትሎ በኦሮሚያና ሌሎችም አካባቢዎች ውስጥ ከሚንቀሳቀሱ ታጣቂዎች ጋር ተመሳሳይ የሰላም ድርድርና ስምምነት እንዲደረግ ከነዋሪዎችና ከተለያዩ አካላት ጥሪ የቀረበ ቢሆንም እስካሁን ከሁለቱ ወገኖች የተሰማ ነገር የለም። ለአሜሪካ ድምፅ ናኮር መልካ ካምቦ